ህይወታችንን በምን አይነት መልኩ በፕሮፌሽናሊዝም መምራት እንችላለን? ህይወታችንን በፕሮፌሽናሊዝም መልኩ ለመምራት አራት ወሳኝ ነጥቦችን ማወቅ ግድ ይለናል። ይህ ሰንዱቅ የዩቲዩብ ቻናል ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮፌሽናሊዝም ማለት በህይወታችን ዙሪያ በስራ ሊሆን ይችላል፣ በማህበራዊ ጉዳዮች ሊሆን ይችላል። በአጠቃላይ ይህንን ለማድረግ በህይወታችን ወይም ደግሞ በስራችን በአጠቃላይ በማህበረሰብ ጉዳዮች ዙሪያ ላይ እንዴት ህይወታችንን ፕሮፌሽናሊዝም ማድረግ እንችላለን? አራት ወሳኝ ነጥቦችን እናነሳለን። በመጀመሪያ ደረጃ ኮሚኒኬሽን ስኪል የመግባባት ጥበባችን ወይም ደግሞ የመግባባት ደረጃችን ምን ያህል ነው? አንድ ሰው ባለበት በስራ ዘርፍ ከትንሽ እስከ ትልቁ ምናልባት ከሌበር ጀምሮ እስከ ማኔጅመንት ደረጃ ድረስ እያንዳንዱ የስራ ዘርፍ የራሱ የሆነ ፕሮፌሽን አለው። እዚህ ውስጥ የመጀመሪያውና ዋናው ነጥብ የሚይዘው ኮሚኒኬሽን ስኪል ነው። እንዴት ነው መግባባት የምንችለው? በስራ ዙሪያ ላይ ከጓደኞቻችን ጋር፣ ከማህበረሰቡ ጋር፣ ከስራ አለቃችን ጋር ወይም ደግሞ በዙሪያችን ባሉ ማህበራዊ ጉዳዮች ላይ በምን አይነት መልኩ ነው መግባባት የምንችለው? ይህ ኮሚኒኬሽን ስኪል አራት ነጥቦች አሉት። አንደኛው አክቲቭ ሊስኒንግ። እያንዳንዱ ኮሚኒኬሽን ስኪል ማለት መግባባት ነው። ያ መግባባት ወይም ደግሞ አንድ ሰው ለመግባባት በአንክሮ ወይም ደግሞ በትኩረት ማዳመጥ መቻል አለበት። ይህንን ስናዳምጥ ወይም ደግሞ አንድ ሰው አክቲቭ ሊስ መሆን አለበት ስንል ለተጠየቅነው ጥያቄ ወይም ደግሞ ለተነሳው ኢሹ በአግባቡ አዳምጠን መልሶችን መስጠት መቻል አለብን ማለት ነው። ስናዳምጥ ሰዎቹን መረበሽ የለብንም። ምናልባት ጥያቄውን ያምጡ ወይም ደግሞ ሀሳባቸውን እስኪገልጹ ድረስ መጠበቅ፣ በመሃል አለማቋረጥ ማለት ነው። ይህ አክቲቭ ሊስኒንግ ስኪል ሲሆን ክሊር ኮሚኒኬሽን በጣም ቀለል ባለና መግባባት በምትችሉበት ወይም ደግሞ በምንችልበት ደረጃ ሀሳባችንን መግለጽ መቻል ማለት ነው። ስለዚህ አንድ ማንኛውም የቢሮ ሰራተኛ ሊሆን ይችላል፣ የቤት ሰራተኛ ሊሆን ይችላል፣ ማናጀር ሊሆን ይችላል። እነዚህ ስኪሎች ከታች ጀምሮ እስከ ላይ ላለው ማህበረሰብ ለሁሉም የሚጠቅሙ ናቸው። ስለዚህ ህይወታችንን ፕሮፌሽናሊዝም ለማድረግ የመጀመሪያውና ወሳኙ ኮሚኒኬሽን ስኪል ነው ማለት ነው። ሌላው ደግሞ ለርኒንግ ቱ ኢንተረስት ፋክትስ፣ ያኔ እውነታዎቹን ለመማር ፍላጎት ወይም ደግሞ ኢንተረስት ሊኖረን ይገባል። በዙሪያችን ያሉ እውነታዎች አሁን ለምሳሌ አሁን ባለንበት ወቅታዊ ሁኔታ ያለው የጊዜያዊ ሁኔታ ወይም ደግሞ ያለው የማህበረሰብ ሁኔታ እውነታው ምንድን ነው የሚለውን አጠቃላይ ፋክቶችን ለመማር ፍላጎት ሊኖረን ይገባል። ይህ የፕሮፌሽናሊዝም አንዱ አካል ነው ማለት ነው። ስለዚህ መማር ማለት መጠየቅ፣ አዲስ ነገሮችን ማወቅ ወይም ደግሞ ሀሳቦችን ሼር ማድረግ እንደገና ደግሞ ያወቁትን ለሌላው ደግሞ ማሳወቅ ማለት ነው። እነዚህ ነገሮች በጣም በህይወታችን ወሳኝ ነጥቦች ናቸው። ሌላኛው ደግሞ ባለንበት የስራ ዘርፍ ላይ ኤክስትራ ማይል ወይም ደግሞ አዲሽናል ኢፈርት መጨመር መቻል ወይም ደግሞ እየሰራን ባለው ስራ ላይ የቤት ስራ ሊሆን ይችላል፣ የቢሮ ስራ ሊሆን ይችላል። ማንኛውንም አይነት በተመደብንበት የስራ መደብ ላይ አቅማችን ከሚፈቅደው በላይ አንድ ስቴፕ ወይም ደግሞ ኤክስትራ ማይል የተሻለ ውጤት የላቀ ደረጃ ማስመዝገብ ምናልባት በምንሰራበት የስራ ዘርፍ ይወሰናል። ታርጌት ሊሆን ይችላል፣ ኮታ ሊሆን ይችላል፣
ኦር የስራ ሰዓትን ኤክስቴንድ አድርጎ መስራት ሊሆን ይችላል። እነዚህ በአጠቃላይ በህይወታችን ላይ የላቀ ውጤት የሚያመጡ ወሳኝ የፕሮፌሽናሊዝም ነጥቦች ናቸው። ስለዚህ ከተሰጠን የስራ መደብ ወይም ደግሞ ከተሰጠን ኮታ አንድ ስቴፕ በምንችለው አቅም ስራችንን አጥርተን አንድ ስቴፕ ደግሞ ከፍ አድርገን የተሻለ ነገር ወይም ደግሞ ኤክስትራ ማይል መጓዝ መቻል አለብን። ይህ ለምን ይጠቅመናል? ምናልባት የምንሰራው የቢሮ ስራ ሊሆን ይችላል፣ ኦር የምንሰራው እታች ሌበር ላይ ሊሆን ይችላል። ግን የሚቀጥሉትን አንድ ስቴፖች የሚቀጥለውን እርከን ከፍ እንድንል ያግዘናል ማለት ነው። ሌላው ደግሞ አዳፕታብል ቱ ኢንቫይሮንመንት፣ አካባቢያችን ላይ መላመድ መቻል። የምንሰራበት ቦታ ምን አይነት ቦታ ነው? ከአካባቢው ጋር ራሳችን ማዋሃድ ማለት ነው። በአጠቃላይ ፍሌክሰብል መሆን፣ ራሳችንን ከምንሰራው የስራ ዘርፍ ጋር ማዋሃድ ሊሆን ይችላል። በአጠቃላይ ህይወታችንን እነዚህን 4 ነጥቦችን በኮንሲስተንሲ አፕላይ ካደረግናቸው በህይወታችን ላይ ከፍተኛ የላይፍ ስታይል ወይም ደግሞ ከፍተኛ ለውጥ ያመጡልናል። ስለዚህ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ ቤተሰብ የሆኑ እንደዚህ አይነት የመሳሰሉና በጣም ጠቃሚ ወደፊት ደግሞ ከዚህ የላቁ ቪዲዮዎችን ይዤ እንድቀርብ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ሁኑ። መልካም